ባለፈው ቪዲዮ የደቡብ ኮሪያ የውበት ደረጃና የእድሜ ስሌት ሚስጥር አይተን ነበር። ግን ያ ገና የባህሩ ጠብታ ነው። ዛሬ ደግሞ ኮሪያን ከምታስቡት በላይ እንግዳ የሚያደርጓትን እኛ ሀገር ካለው ባህር ጋር በፍጹም የማይገናኙ 3 አስገራሚ እውነታዎችን ይዤላችሁ መጥቻለሁ። ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ክፍል 2 በደህና መጣችሁ። ዝግጁ ከሆናችሁ ጉዟችንን እንቀጥል። ወደ መጀመሪያው ስንሄድ አስገራሚ እውነታዎችን እናያለን ወይም ደግሞ the surprising facts። የመጀመሪያው የጨረቃና የፀሐይ ስጦታ። በኮሪያ ባለትዳሮች ተመሳሳይ ልብስ ወይም ደግሞ ማቺንግ አውትፊትስ መልበስ በጣም የተለመደ ነው። ይህ ማለት እኛ ተዋደናል፣ እኛ አንድ ነን የሚል መልእክት አለ። እዚህ ሀገር ግን ይሄ ትንሽ እንግዳ ሊመስል ይችላል አይደል? ግን ኮሪያ ውስጥ ይህ የፍቅር ምልክት ነው። ሁለተኛው ሚስጥር ደግሞ ለተማሪዎች የሚደረግ የጭንቀት ፈተና ወይም ደግሞ the pressure። ኮሪያ ውስጥ የዩኒቨርሲቲ መግቢያ ፈተና ወይም ሲዩንግ ሲደርስ መላ ሀገሪቱ ይቆማል። ለምን መሰላችሁ? ተማሪዎቹ በደንብ እንዲያተኩሩ፣ ድምፅ እንዳይረብሻቸው የአውሮፕላን በረራዎች እንኳን ለጥቂት ሰዓታት ይቆማሉ። ፈተናው ለነሱ እንደ ጦርነት ነው። ሶስተኛው ሚስጥር የኪሚቺ ሚስጥር በኪሚቺ ኦብሰሽን ይሉታል ፈረንጆች። የኮሪያውያን የሁሉም ምግብ ዋና መሰረት የሆነው ኪምቺ ወይም ደግሞ የታሸገ አትክልት በየቤቱ ለየብቻው የሚዘጋጅበት ትልቅ ማቀዝቀዣ አላቸው። በአመት ውስጥ በብዙ ሺህ የሚቆጠሩ የኪምቺ አይነቶች እንደሚኖሩ ታውቃላችሁ? ኪምቺ የሌለበት የኮሪያ ምግብ ቤት የለም ማለት ይቻላል። በአንጻሩ ሲታይ ቪዲዮውን እንዴት አገኛችሁት? እንዴት ነው እናንተ? የኮሪያው ህይወት ከምትገምቱት በላይ አይደል? እናንተስ በዚህ አይነት ግፊት በተሞላበት ወይም ደግሞ በዚህ አይነት የፍቅር ባህል ውስጥ መኖር ትችላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። የደቡብ ኮሪያ ጉዟችን በዚህ ተጠናቀቀ። በቀጣይ የትኛውን ሀገር እንጎብኝ? የራሳችሁን ሀሳብ በኮሜንት ላይ ጻፉልኝ። ቪዲዮውን ላይክ እና ሼር በማድረግ ለቻናላችን ድጋፋችሁን አሳዩ። እስከሚቀጥለው ቪዲዮ ድረስ በሰላም ቆዩ።